በዛሬው ቪዲዮ የማሳያችሁ ቴሌክላውድን እንዴት መጠቀም እንደምትችሉ በተለይ ዌብ አፕሊኬሽን ዲፕሎይ ለማድረግ የምትፈልጉ ክላውድ ላይ እንዴት እንደምትጠቀሙ አሳያችኋለሁ ማለት ነው። ቀጥታ ወደ ቲዩቶሪያል እንሄዳለን። መጀመሪያ ቴሌክላውድ ዶት ኢትዮ ቴሌኮም ዶት ኢቲ የሚለው ዌብሳይት ላይ ትገባላችሁ። ከዛ ከገባችሁ በኋላ ዘን ዩ ካን ስክሮል ዳውን ሂር ኢላስቲክ ክላውድ ሰርቪስ የሚል አለ ሰርቨር፣ ዘን ቢር ሜታል ሰርቨር፣ ኢሜጅ ማኔጅመንት ሰርቨር የሚል አለ፣ ዘን አውቶ ስኬሊንግ የሚል አለ። ሰው እኔ ሪኮመንድ ማድረጋችሁ በተለይ ለስታርታፕ ወይም ኤርሊ ዲቨሎፕመንት ላይ ላለ ኤላስቲክ ክላውድ ሰርቨር የሚለውን በተጠቀሙ እመክራችኋለሁ። ኢት ኢዝ ቬሪ ኢዚ ቱ ዩዝ ዩ ካን ጀስት ኤክስቴንድ ቬሪ ኢዚሊ ማለት ነው። እዚህ ጋር ትገባላችሁ። ከዛም በኋላ እዚህ ኮንሶል መግባት ትችላላችሁ። ግን ኦፈርስ ከሚለው ጋር ገብታችሁ እያንዳንዱ መጀመሪያ መምረጥ ትችላላችሁ። ምን ያህል ራም፣ ምን ያህል ዲስክ ስቶሬጅ፣ ሲስተም ስቶሬጅ እንደምትፈልጉ ከዛ ጋር መጀመሪያ መምረጥ ትችላላችሁ። ዘን ከገዛችሁ በኋላ ወደዚህ ወደ ኮንሶል መመለስ ትችላላችሁ ማለት ነው። ሌታስ ጎ ባክ ኦፈርስ የሚለውን ክሊክ ታደርጉትና ከዚህ ጋር መጣችሁ። ቢሊንግ ሞድ ፕሪ ሞድ ነው፣ ፕሪፔድ ሞድ ነው የሚጠቀም፣ ፖስት ፔድ የለም። ኢትዮ ቴሌኮም ላይ ለጊዜው 3 ሪጅኖች አሉ፣ ኤኤ1፣ ዲቢ1 እና ኤኤ2 የሚለውን ትመርጣላችሁ። ኤኤ1 ከመረጣችሁ ግን የሲፒዩ ዩዜጅ ሊሚት አለው፣ ወይ 1 ወይ 32 ነው የምትመርጡ። ሰው ጥሩ የሚሆነው ግን ለምሳሌ ኤኤ2 ብትመርጡ የመረጣችሁ የፈልጋችሁን ሲፒዩ መምረጥ ትችላላችሁ። 1 2 ወይም 4። እኔ ሪኮመንድ ማድረጋችሁ 4 ነው በተለይ ኤርሊ ስታርት። እዚያዎች ግን መምረጥ ትችላላችሁ። እስከ 96 ሲፒዩ አቬሌብል ነው የሚለው እና 4 ያለውን ብትመርጡ እመክራችኋለሁ። ዘን ከዛ በተለይ ኤርሊ ስታርት ለሆናችሁ ራም ደግሞ 8 ጂቢ ራም ይበቃል ብዬ አምናለሁ። እንደዛ ነው እኔም የምጠቀመው። ስለዚህ ይህን ካደረጋችሁ በኋላ እዚህ ጋር ኢሜጅ ኦቡንቱ ብትመርጡ ሪኮመንድ አደርጋችኋለሁ። ኦቡንቱ ተጠቀሙ። ከዛ ኤስኤስዲ ያለ ሲስተም ዲስክ 10 ይላል። ዘን ዲፎልት ነው ዲስክ እዚህ ጋር ብትጨምሩበት 100 ብታደርጉት ጥሩ ነው ለዴታ ዲስኩ። ዘን ሲስተም ዲስክ ደግሞ ይካንሳይ 50 ጂቢ ማለት ነው የምታርቁበት መከራችኋለሁ። ከዛ ኳንቲቲ የሚለው 1 ትመርጣላችሁ። 2 ካላችሁት ግን ዱፕሊኬት ነው ወይም ደግሞ ሁለተኛ ሌላ ኤላስቲክ ክላውድ ሰርቨር ነው ክሬት የሚያደርግላችሁ። ዛት ሚንስ ኮስቱ ይጨምራል። በእርግጥ ወደፊት ሎድ ባላንሰር ስትጠቀሙ እንደዚህ ክሬት ማድረግ ትችላላችሁ። ይህን 2 ካረጋችሁት ዳብል ነው የሚሆነው ፕራይሱ። ይካንሲ 4000 ነበረው 9000 ምናምን ደርሳል ማለት ነው። ስለዚህ እንዳለ 1 ታረጉታላችሁ። ዱሬሽን ይህ ፐር መንዝ ነው ማየት ትችላላችሁ። ከ1 አመት በኋላ የሚመጣውን ኮስት 51000 ምናምን ይላል። ይህን ካረጋችሁ በኋላ ይካን ባይ ማለት ነው። እዚህ ጋር ባይ የሚለውን ክሊክ አድርጋችሁ መግዛት ትችላላችሁ። አይዴንቲቲ ቬሪፊኬሽን ይላል እና እዚህ ጋር ነው የምትገዙት። ያለውን ዲቴል ተሟላላችሁ። ዘን ይካን ባይ ማለት ነው። ሌላ ማሳያችሁ ደግሞ ስቶሬጅ ሰርቪስ ነው። ስቶሬጅ ሰርቪስ እንዴት እንደምትገዙ ላሳያችሁ፣ እንዴት እንደምትመርጡ አሳያችኋለሁ። ሂር እዚህ ታብ ላይ ስቶሬጅ ሰርቪስ የሚለውን ክሊክ ታደርጉትና ስቶሬጅ ሰርቪስ ክሊክ ካደረጋችሁ በተለይ ኢሜጅ አፕሎድ የምታደርጉ ከሆነ ዚፕ ፋይል አይነት አፕሎድ የምታደርጉ ከሆነ ኦብጀክት ስቶሬጅ ሰርቪስ ይህንን ኦቢኤስ የሚለውን ክሊክ ታደርጉትና ይህን ክሬት ማድረግ ይኖርባቸዋል። ዘንድ ተመሳሳይ ነው። ኦፈርስ ከሚለው ጋር ትገቡና ፕሪፔድ የሚለው እንዳለ ነው። ዘን ሪጅን ተመሳሳይ አድርጉት። ለፋስት ሪስፖንስ ወይም ሌተንሲው እንዲቀንስላችሁ ተመሳሳይ ሪጅን አድርጉት ማለት ነው። ከሰርቨር ክሬት ታደርጉ ከተጠቀማችሁበት ሪጅን፣ ምክንያቱም የስቶሬጅ እና ሰርቨራችሁ ኮሚኒኬት ስለሚያደርግ ከተለያየ ቦታ ካደርጋችሁት ሌተንሲ ይጨምርባቸዋል ማለት ነው። ከዚህ ጋር የፈለጋችሁት ያህል ሊሚት መጠቀም ትችላላችሁ። ከዚህ ጋር ደግሞ ያሳያችኋል። በዋናነት ግን የሚያስከፍለው 2.86 ቲቢ በር ጂቢ ፐር መንዝ ይላል። እዚህ ጋር እንደምታየው እዚህ ጋር 2.57 ይላል። ለምሳሌ በጣም ግን ለኤርሊ ስታርታፕ
ለስታርቲንግ ፕሮጀክት 100 ጂቢ ማድረግ ትችላላችሁ። ዚስ ማይት ቢ ኢዚ ኤንድ ኢናፍ። በተለይ ብዙ ስቴክ ሆልደሮች ከሌላችሁ ለጊዜው ይህን ማድረግ ትችላለች። ከዛዎች ግን እስከ ቴራባይት ድረስ ልደርሱ ትችላላችሁ። ብዙ ቴራባይት ካንሲ እና 100 ብታደርጉት እመክራችኋለሁ። ዘን ዱሬሽኑ ፐር መንዝ ነው። ይሄ 286 ብር ፐር መንዝ ነው። ዘን ይካን ባይት ባይ ማድረግ ትችላላችሁ። እንደ በፊቱ እንዳሳየዋችሁ እዛ ገብታችሁ ኦርደሩን ምናምን የሚያስፈልገውን ነገር ማሙላት ትችላላችሁ። ዘን ይካን ባይት ማለት ነው። ይህ ነው ልሰራላችሁ የፈለጉት ዛሬ። በቀጣይ ቪዲዮ ደግሞ እያንዳንዱን እንዴት ሆስት እንደምታደርጉ አሳያችኋለሁ ማለት ነው። ራይት ኢፍ ዩ ሃቭ ኖ ኩዌስችን ፕሊዝ ሌት ሚ ናው። ታንክ ዩ ቬሪ ማች